ሰላም ሰላም የተከበራችሁና የተወደዳችሁ አድማጮቻችን እንዴት ናችሁ? አራዳ ኤፍኤም 95.1 ላይ ትገኛላችሁ። ቅዳሜን በአራዳ ልዩ የመዝናኛ ዝግጅታችን ላይ እንግዲህ ልዩ ባለተሰጥኦ ድምጻውያኖች እንግዲህ መጥተው እዚህ ሀሳቦቻቸውን ያጋራሉ። ከዛ በኋላ ወደ ሙዚቃ ኢንዱስትሪ ደግሞ ገብተው የራሳቸውን ሀሳብ ደግሞ በደንብ ያጋራሉ። የዛሬው እንግዳችንን እናስተዋውቃችኋለን። እንግዲህ ለምን በተሰኘ ሙዚቃ ትታወቃለች። እንግዲህ ካወጣችም ጥቂት ጊዜ ቢሆንም እንግዲህ ሀሳቦቹን አራቃና በደንብ ቆንጆ አድርጋ ይዛ መጥታለች። ድምጻዊት ሄቨንሊ እንኳን ደህና መጣሽ። ቴንክ ዩ ሶ ማች። እንኳን ደህና ቆያችሁኝ። አመሰግናለሁ። ደስ ብሎኛል ስለመጣ። በጣም አሪፍ። እንግዲህ ቆንጆ ሙዚቃ ይዘሽልን መጥተሻል። የመጀመሪያም ሲንግል ሙዚቃ ነው እና ከዛ በፊት ስለ ራስሽ በደንብ እናንሳ። አድማጭም አንቺን ማወቅ በደንብ ስለሚፈልግ ሄቨንሊ ማን ናት? ሄቨንሊ ነገሮችን በጣም በጥልቀት ማየት የምትወድ በጣም ለነገሮች ክፍት ኦፕን ማይንድድ ማለት ትችላለህ። ራሷን ማሳደግ የምትወድ ሙዚቃ በጣም የምትወድ ሞር ከሳይኮሎጂ ጋር ከስፒሪቹዋል ነገር ጋር በጣም የተቀራረበች አይነት ሰው ነች ብዬ መግለጽ እችላለሁ ስለ ራሴ። ሙዚቃውም ልክ እንደዛ ነው አይደለም? የመጀመሪያ ሙዚቃሽም ልክ እንደዛ ነው። ሀሳቡም በጣም ቆንጆ ነው። በተለይ ወደ ሙዚቃ ኢንዱስትሪ ሲገባ የሆነ ነገር ይዞሽ የሚገባ ነገር ያለ ነገር አለና እንደ ወደ ሙዚቃ እንድትገቢ ምክንያቱ ምንድን ነው? እኔ ሙዚቃን ትንሽ የማይበት መንገድ ለየት ሊል ይችላል። ሙዚቃ ለእኔ ራሴን የምገልጽበት መንገድ ነው ብዬ ነው ማስበው። ከራሴ ጋር በጣም የተዋሃደ ነገር ነው እና ዲስ ዴይዝ ያው ሙዚቃ ለኢንተርቴንመንት በጣም የሚወሰድ ነገር ነው። ብዙ ሰዎች ለኢንተርቴንመንት ነው የሚወስዱት ራሳቸውን ለማዝናናት which is ልክ ነው። ማለት ሙዚቃ በጣም ኢንተርቴኒንግ ነገር ነው፣ የሚያዝናና ነገር ነው። ግን ለእኔ በጣም ከሂሊንግ ራስን ከማከም አንጻር አየዋለሁ፣ ራስን ከመግለጽ አንጻር አየዋለሁ እና ከራሴ ጋር በጣም የተገናኘ ነገር ነው እና ሙዚቃ ለእኔ እንደዛ ነው። የረጅም አመት ማንነቴም ነው። በጣም አሪፍ። በተለይ አንዳንድ ቤተሰብ ሙዚቃ ስትዘፍኚ አይወድም፣ አንዳንድ ደግሞ በደንብ ይደግፍሻል። ያንቺ እንደዛ ናቸው? አው እኔ ያው ፐርሰናሊ የሚያቀኝ ሰው ያቃል። በእርግጥ ባክግራውንድ ቸርች ነው፣ ያው የፕሮቴስታንት ቸርች ነው ያደኩት። ሙዚቃን በብዙ መንገድ ከዛም ነው ብዙ ነገሮችን ያው አንደርስታንድ አድርጌ ያደኩት ማለት እችላለሁኝ። ተስጦም ፍላጎቱም ታለንቱም ቢኖረኝ ግን ባክግራውንድ እሱ ነውና ያው ሪሊጂየስ አካባቢ ወይም እንደዚህ ስፒሪቹዋል ሴቲንጎች ላይ ብዙ ጊዜ ሙዚቃን የሚታይበት መንገድ አለ። ከእግዚአብሔር ጋር ብቻ ከመንፈሳዊ ነገር ጋር ብቻ ስለሚወሰድ እነሱ ነገሮች ቻሌንጂንግ ናቸው። ቤተሰቦቼም ያው ፕሮቴስታንት ናቸው ወይም እንደዚህ ሪሊጅን ነገር ውስጥ ያሉ ሰዎች ስለሆኑ ቻሌንጂንግ ነው እውነት ለመናገር። ምክንያቱም ነገሮችን የምታይበት መንገድ በሰፊ ካልሆነ በጣም ከባድ ነው። ውስጥ ያለውን ነገር ለማስረዳት ራሱ በጣም ሊከብድ ይችላል እና ኦፍ ኮርስ ብዙ ሰፖርት የለኝም እና ቻሌንጂንግ ነው እውነት ለመናገር። ምናልባት ይህን ሙዚቃ ስታወጪ ምን ተሰማቸው? ከባድ ጥያቄ ነው። ምን እንደተሰማቸውም አላውቅም እውነት ለመናገር። ምንም እንትኑም የለኝም፣ ግን ሰፖርት እንደማያደርጉኝ አውቃለሁ። ሶ ሰፖርት የሚያደርጉኝ ሰዎች አሉ። እህቴ ያለች፣ ከዝኖች አሉ። ሶ በዛ መንገድ ሰፖርት የሚያደርገኝ የሆነ ፋሚሊ ሜምበር አለ። ሌሎቹ ግን ያው አንደኛ እንደ ሴኩላር ወይም እንደ አለማዊ ሙዚቃም ስለሚወሰድ ሰፖርት ብዙም አልደረግም። ግን ምን ማድረግ እንችላለን እንግዲህ ከሪዛልቱ ተነስተው ደግሞ የሆነ ጊዜ ላይ አንደርስታንድ ያደርጉኛል ብዬ አስባለሁ። በደንብ እንግዲህ የገባሽበትም አጋጣሚ እንግዲህ ያው የራስሽንም ሀሳብ ለመግለጽም እንደሆነም እንደዚሁ እየነገርሽን ነው። ቤተሰብም እንግዲህ አንዳንድ ቤተሰብ አይቀበልም ሙዚቃ ስታወጪም። የመጀመሪያ ግን ሙዚቃሽን ስታወጪ ሀሳብ የሰጠሽ ማለት ነው? ያው የመጀመሪያ ኦፊሻል ሙዚቃ ይሄኛው ነው። ማን ነው ሀሳብ የሰጠሽ? ራሴ
ራስሽ ነው ኮሜንት ያደረግሽ? ኦኬ ከሰዎች ሀሳብ የሰጠሽ ስለ ሙዚቃው ነው? ስለ ሙዚቃው ሰምቶት ሀሳብ? ኦኬ በጣም የሚገርም ነገር እኔ ብዙም እንትን ማለት ላይክ ለሰው ምናምን አሳይቼ አላስገመገምኩትም። ይሄንን ሙዚቃ ከጨረስኩት በኋላ ነው እንደውም በጣም ብዙ ሰዎች እንዲሰሙት ያደረኩትና ያስገመገምኩት ሰው የለም። ከሙዚቃ አንጻር ኦፍ ኮርስ ፕሮዲዩስ ያደረገልኝ ኤርሚያስ ሞላ ነበረ። ሶ እሱን አሰምቻው ነበር። ያው ሳሰማው አንዳንድ ትንንሽ ነገሮችን አስተካክለናል። ግን ሀሳቡን ብዙ ጊዜ የራሴን ነገር ብዙ ጊዜ መጀመሪያ ከሰራሁት በኋላ ነው ማሰማው እንጂ ለሰዎች ብዙም እንትን አላልኩኝ። በጣም አሪፍ። እያዳመጣችሁት ያላችሁት አራዳ ኤፍኤም 95.1 ነው። ቅዳሜ በአራዳ ልዩ የመዝናኛ ዝግጅት። እኔ ደግሞ ተመስገኑ ካሬ። የዛሬ እንግዳችን ደግሞ ድምጻዊት ሄቨሊ እንግዲህ ተስፋ የተጣለባት ናት። እጅግ ተወዳጅ ሙዚቃ ደግሞ ይዛልን መታለች። እንደ ፍልስፍናም አይነት ያለው ነው። ደግሞ ጨዋታችንን እንቀጥላለን። ወደ ሙዚቃው ያው አጓግተናቸው ቀስ ብለን እንገባለን ወደ ሙዚቃው ሀሳብና ግን ከአንቺ ጋር ልምጣ። በተለይ አሁን የክረምት ወራት ነው። በክረምት ብዙ የጥበብ ሰዎች እንግዲህ በክረምት ብዙ ነገሮችን ያደርጋሉና እቤት ቁጭ ብለው የሆነ ሀሳብ ሊያደርጉ ይችላሉ። አንቺ በክረምት ምንድነው የምታደርጊው? ክረምት ብዙ ጊዜ ያው ደስ የሚሉኝ ነገሮች በማድረግ ነው ማሳልፈው። ከቤተሰብ ጋር ላሳልፍ እችላለሁ፣ ከእህቴ ጋር በጣም ከፋሚሊ ሜምበሮቼ ጋር ማለት ከዝኖቼ ለምሳሌ ያሉ ከእነሱ ጋር አሳልፋለሁ። አንዳንዴ ስችል አሁን ስፔሻሊ ዲስ ዴይስ መጽሐፎች ምናምን ወደ ማንበብ ተመልሻለሁ። ድሮ ላይ የሆነ ታይም ላይ አነብ ነበረ። አሁን ላይ ደግሞ ወደዛም እየተመለስኩኝ ነው። ሞር ወደ ውስጤ መመልከት እንድችል የሚረዱኝን ሳይኮሎጂ መጽሐፎች አነባለሁ፣ ስፒሪቹዋል መጽሐፎች አነባለሁ። ሌላም ጌሞች ወዳለሁ። ሶ ጌሞችን በመጫወት መዋኘት ወዳለሁ። ሶ በዛ ቪዲዮ ላይ መዋኘት አለ፣ ሳይኮሎጂም አለ። መዋኘት ወይ በጣም ጥልቅ የሆነ ነገር ነው። ዋና በጣም ስፒሪቹዋልም ነገር ነው፣ ለራሳችን የሚረዳም ነገር ነው፣ ሪላክስ የምታረግበት ነገር ነው። ስለዚህ ሶ በእንደዚህ አይነት ጊዜ ነው ማሳልፈው። አሪፍ። የኢትዮጵያ የሙዚቃ ኢንዱስትሪ እንግዲህ አሁን ያለበትን ደረጃ ታውቂያለሽ። በተለይ የአሁኑ ትውልድ ወኪልም ስለሆንሽ አሁን የመጀመሪያ ሙዚቃሽም ስላወጣሽም ማለት ነው። የድሮ የዘጠናዎቹ ሙዚቃ ደግሞ አንዳንዶች በጣም ይወዱታል፣ እንደውም ከድሮ የተቀዳ ይላሉና ከድሮ ወይም ዘጠናዎቹ አንቺ በጣም የምትወጂው ሙዚቀኛ ማን ነው? ከዘጠናዎቹ እኔ ሙዚቃ ብዙ አይነት ሙዚቃ ነው የምሰማው። ባይ ዘ ወይ የድሮ ሰማለሁ፣ ከዛም በፊት የነበሩትም ብቻ ባገኘሁት አጋጣሚ መስማት እወዳለሁኝ። የሌላም አገር ሙዚቃዎች በጣም እሰማለሁኝ ከኢትዮጵያም ባለፈ። ግን የኛ አገር ጋር ስንመጣ በጣም ወደው ያው ደ ሌጀንድ ቴድሮስ ታደሰ፣ እሱም በጣም ወደዋለሁ። ከዛ ደግሞ በጣም ዜማ ላይ በጣም ጎበዝ የሆነ ሰው አለ በጣም ማደንቀው፣ ኤፍሬም ታምሩ በጣም አድናቂው ነኝ። በጣም ነው የምወደው። ሰው የእሱን ሙዚቃዎች በጣም ሶልፉል ናቸው። ይሄ በጣም ከልብ የተጻፉ ይመስላሉ። እሱም በጣም እሰማለሁ። ነጻነትንም እሰማለሁ። ነጻነት መለሰንም እሰማታለሁ፣ ከሴት ካልን ማለት ነው። እነዚህ እወዳቸዋለሁ። እንደ ሙዚቃ ግን በጣም ብዙ ሰው እሰማለሁ እውነት ለመናገር የብዙ ድምጻውያኖችን። አሪፍ። ብዙ ድምጻውያኖችን በራሱ መስማት የራስን ከለር ለማግኘት እንግዲህ በደንብ የሚጣርበት ነው። የራስሽን ድምጽ ለማግኘት በደንብ ተጣጣሪበት ነው እና ለመጀመሪያ ጊዜ ዘፋኝ መሆንሽን ያወቅሽው መቼ ነው? ዘፋኝ ስትለው በጣም ከባድ ነው ለእኔ ማለት ነው። ለመሰለ የራሴን ሆኜ ስለማወራህ ነው ማለት ሙዚቀኛ አንዳንድ ጊዜ ጥሩ ስም የለውም ነው ላይክ ከድሮም ጀምሮ ያው ብዙ አይነት ነገሮች ልንሰማበት እንችላለን ወይም ጥሩ ነገር የለውም። ስፔሻሊ በእኔ ኤሪያ ደግሞ እኔ ባለሁበት አካባቢ። ስለዚህ ሙዚቃን እኔ አንደርስታንድ ያደረኩት ወይም ያወቅኩት እንደምችል በጣም በልጅነቴ ነው እውነት ለመናገር። አይ ዶንት ኖ 6 አመት 7 አመት እያለሁ እንደዚህ ሙዚቃ ያላቸው ፊልሞች ምናምን አይ ነበረ
እና በጣም ነበረ በቃ በዛ ነገር ተመስጬ በቃ የሆነ ታይም ላይ እንደዛ መሆን ምፈልግበት ነገር ውስጤ ያው ዴቨሎፕ ያደርጋል ና አይ ቲንክ በልጅነቴ ነው ሙዚቃን አንደርስታንድ ማድረግ የጀመርኩት። አሪፍ። ከማጋ ግን መስራት ያስደስሻል? ወደፊት ከታዋቂም ከሌሎችም እንደዚሁ መጥቀስ ትችላለች። ከማጋ ብሰራ ደስ ይለኛል ምትዩ? ከሙዚቃ አንጻር እኛ አገር አበጋዝን በጣም አደንቀዋለሁ። አበጋዝን እንደውም በቅርብ በድንገት በሆነ ጉዳይ ተገናኝተን ነበረ። እሺ ሶ ከሱ ጋር ብሰራ ደስ ይለኛል። ለሙዚቃ ያለው ነገር በጣም ደስ ይለኛል። ሌላ ደግሞ ያው በህይወት የለም እንጂ ኤልያስ መልካን ባገኘው በጣም ደስ ይለኝ ነበረ፣ ግን አንፎርቹኔትሊ እንግዲህ አላገኘሁትም። ስለዚህ በቃ ከአበጋዝ ጋር ብሰራ በጣም በደስታ። በጣም አሪፍ። አድማጮቻችን እያዳመጣችሁ ያላችሁት አራዳ ኤፍኤም 95.1 ቅዳሜን በአራዳ የተሰኘ የመዝናኛ ዝግጅታችን ነው። የዛሬ እንግዳችን ደግሞ ድምጻዊት ሄቨንሊ እንግዲህ የመጀመሪያ ሲንግል ሙዚቃ ይዛልን መታለች። ፍልስፍናዎች አሉት፣ ራሷን ትጠይቃለች። እነዚህን ሀሳቦች ራሷ ድምጻዊቷን በምንጠይቃት ጊዜ እንግዲህ የምትነግረን ይሆናል። ገና ጨዋታችን ይቀጥላል። ስለ ሙዚቃውም ገና አልተነካም። ብዙ ነገሮችን እናነሳለን። አንድ የገረመኝ ምንድን ነው ከማን ጋር መስራት ትፈልጊያለሽ ስልሽ ከአበጋዝ ጋር ከኤልያስ ጋር ልሽኝ አቀናባሪዎችን ነበር ስጠሪልኝ የነበረው። አብዛኞቹ ድምጻውያኖችን ግን ስጠይቃቸው ከድምጻውያን ጋር ነበር የሚሉት። በጣም ቆንጆ ሀሳብም ስለሆነ ነው ገብተሽም ይህን ነገር በአሁኑ ትውልድ እንደዚህ መረዳትሽ በጣም ቆንጆ ነገር ነውና በጣም አሪፍ። ወደ አልበምሽ ወደ ሙዚቃው እንምጣና ወደ ሲንግል ሙዚቃ አልበም አልኩኝ። አይሽ ተስፋ እኮ ነው፣ ወደ ተስፋ አይቀርም የማይቀር ነገር ነው። ወደ ተስፋው እየሄድኩ ነው። አልበም ይዘሽ እንድትመጪም ስለፈለግንም ጭምር ነውና በተለይ ለምን የተሰኘውን ሙዚቃ ለምን ርዕሱን መረጥሽው? በራሱ ለምን እንደ አልበም በቃ እንዳልከው ነው ማለት ብዙ ሀሳብ ይዞ መምጣት የሚችል ነገር ነው። እውነት ለመናገር ለምን የመረጥኩት አንደኛ የራሴም የነፍስ ጩኸት ስለሆነ ነው። ውስጤ የነበረ ጥያቄም ስለሆነ ነው። የኔም ብቻ ሳይሆን አይ ቲንክ የብዙ ሰውም ጥያቄና ጩኸት ስለሆነም ነው። ሶ በዛ ምክንያት ነው ለምን የመረጥኩት። የእውነት ከልቤ የነበረም ጥያቄ ስለሆነ ነው ይዤ የመጣሁት። በቃ የጠየቅኩትን ጥያቄ ኖርማሊ ጻፍኩት ማለት ነው። እንደዛ ነው። በዚህ ጊዜ በነገራችን ላይ አሁን አንቺን ሳይ በጣም ልጅ ነሽ፣ ገና ብዙ ነገሮችን ይጠበቅብሻል በደንብ እና ለምን ብለሽ ስትጠየቂ እንግዲህ በጣም ርቀሽ ሄደሻል ብዬ አስባለሁ። ከልጅነትም ያለፈ ርቀት ነው። እንደዚህ እንድትጽፊ እንደዚህ ደግሞ እንድትገልጹ ያነሳሳሽ ምንድን ነው ግን? እኔ እንደነገርኩ አንደኛ ዲግሪም ሶሻል ወርክ ነው። በእርግጥ ከሰዎች ላይ መስራት የሚወድ ነገር ላይ አጠነጥናለሁ። ከልጅነቴም ወደ ውስጥ የመመልከት እንድችል ሆኜ ነው ያደግኩት። አንዳንድ ነገሮችን በህይወት ስታልፍ ብዙ ነገሮችን የምታይበት መንገድ ወደ ራስ ይሆናል አይደል? ነገሮች ቻሌንጂንግ ነገሮች በቤተሰብም በምንም ስታልፍ አንዳንዴ ሁኔታዎች ሳይቀየሩ ወደ ራስ ደግሞ ትመለከታለህ። ሶ እንዴት ነው ራሴን መቀየር የምችለው? እንዴት ነው ማለት በቃ ራሴን ማሳደግ የምችለው ማጠንከር የምችለው ወደሚለው ነገር ታድጋለህና ያ ጥያቄ ከልጅነቴ የመጣ ጥያቄ ነው። ማለት ብዙ ነገሮችን ጠይቃለሁ እኔ ከልጅነቴም ጀምሬ ማለት ነውና በዛ ምክንያት በቃ ያ ለዛ ነው በቃ ከልጅነቴ የመጣ ሀሳብ ነው። ለዛም ነው የምጠይቀው። ጥያቄ ልክ ነኝ? አዎ ልክ ነሽ። መጠየቅ በራሱ ያስፈልጋል። አዎ መመለስ መጠየቅም በጣም ማለት አርቄ ስላሰብሽ ትንሽ ገርሞኝ ነውና አርቆ ማሰብ በራሱ የሆነ ጥሩ ነገር አለው ብዬ አስባለሁ። ምክንያቱም አርቆ ሲታሰብ ለወደፊት ለሚመጣው ነገር መጠንቀቅም ይሆናል ብዬ አስባለሁ። ጥሩ አካሄድም እየሄድሽም ስለሆነ ነው። አድማጮች ደግሞ ይሄንን የሚገመግሙት ይመስለኛል። ግን መነሻሽን አክብደሽው የመጣሽበት ዋነኛ ምክንያቱን በተለይ አንቺ በደንብ ስለምታነቢና ስላለው ሁኔታ በደንብ
ወደፊት ምን እንጠብቅ? በተለይ አሁን አክብደሹ ከመጣሽ ቀጣዩን እንዴት ነው የምናደርገው? በዛው ልክ ጠብቁኝ ነው ምለው። በዛው ልክ በተለይ ምንድነው መሰለ ሊከብድ የሚችለው ወይም ከባድ የምንለው የእውነተኛ የነፍስ ጥያቄ ሲሆን በጣም ሰዎች ራሳቸውን መጋፈጥ ስለማይወዱ ይከብድባቸዋል። አሁን ኢንተርቴንመንት ሲሆን ቀለል አድርጎ ነገሮችን የሚያይ ሲሆን ኦፍ ኮርስ ማንኛውም ሰው ይሄ ኢነር ሰልፉን ወይም የውስጥ ማንነቱን የሚነካ ነገር ስላልሆነ ለዛ አይ ቲንክ ሊቀል ይችላል። ግን በእንደዚህ አይነት ሀሳብ ስትመጣ ደግሞ ራስን ነው የምትጋፈጠው እና ራስን መጋፈጥ አይ ቲንክ ለብዙ ነገር በጣም ወሳኝ ነገር ነው ብዬ ነው ማስበው። ራስን መጋፈጥ ለብዙ ለውጦች መጀመሪያ ነው እና ራሳችንን ስንጋፈጥ ብዙ ነገሮች ነው የሚቀየሩት። ስለዚህ እኔ በዛው ነው መቀጠል ፈልገው። ለእኔ እንደነገርኩ ሙዚቃን ከማከም አንጻር አየዋለሁ እና ራስን ከመጋፈጥ ራስን ከመቀየር ራስን ከሆነ ሁኔታ ማውጣት ሰው ከነሱ አንጻር ስለማየው በዛው ልክ ጠብቁኝ፣ በዛው ልክ መጣለው ለየት ያለ ነገር ዲሊቨር አደርጋለሁ ብዬ ነው ማስበው። በጣም አሪፍ። ለምን ሲሰራ በተለይ አቀናባሪው ማን ነበር? ሙዚቃ አቀናባሪው ኤርሚያስ ሞላ፣ ግጥምና ዜማ አንቺ? ግጥምና ዜማ ራሴ ነኝ። በጣም አሪፍ። የስቱዲዮ ቆይታሽን በደንብ ልናነሳ ፈለግኩ። ከዛ በፊት አንድ ድምጻዊ መናለኝ ስቱዲዮ ስንሰራ በጣም አስቸጋሪ ነው አለ። በቃ በስሜት እየሰራን የሆነ ሳለ መብራት ይጠፋና በቃ ይጭ ምናምን ነገር ብለን እንደገና ደግሞ እንጀምራለን አለ። አንቺስ እንደዚህ አይነት ነገሮች አጋጥሞሻል? የስቱዲዮ ቆይታችሁን እስኪ ከኤርሚያስ ጋር ያለው ነገር። ኤርሚ ጋር በእርግጥ መብራት ጠፍቶ ነበር። እኔ እንጃ አይመስለኝም እውነት ለመናገር እኔም አልቸኩልም። የሆነ እንዴት ነው አንዴ የሆነ ነገር ሰርተን እንሄዳለን፣ የሆነ ነገር ደግሞ እናስተካክላለን፣ እመጣለሁ በቃ እንደዚህ ባክ ኤንድ ፎርት እየሄድን ነገር ነው የሰራ ነው። ግን እውነታቸውን ነው እኮ እኛ ሀገር ያለ ስቱዲዮ በጣም ማለት ጀነሬተር ያለው ስቱዲዮ አይ ዶንት ኖ በቁጥር ይመስለኛል። እሱ በጣም ቻሌንጂንግ ነው። ግን እንዴት ነው ጊዜ ወስደን የሰራ ነው ከኤርሚ ጋር ያው ተነጋግረን። እሱ በጣም ጎበዝ ልጅ ነው ኤርሚያስ ሞላ። የኔን ሙዚቃዎች ይረዳል ብዬ ማስበው ልጅ ስለሆነ ነው እሱ ጋር ሄድኩት። ያው በሌላም ከዚህ በፊት በደንብ ስለምንተዋወቅ የስቱዲዮ ቆይታዬ በጣም ደስ የሚል ነበረ። በደንብ ኢፌክቲቭሊ ነው የተጠቀምነው። እንደነገርኩ ባክ ኤንድ ፎርት አንዴ ብቻ ሳይሆን ያው እየተመላለስኩኝ የሰራሁት ነገር ነው እና በጣም አሪፍ ነበረ። መቼ ተዋወቃችሁ ግን ከኤርሚያስ ጋር? ከኤርሚያስ ጋር ቆይተናል። አይ ቲንክ እሱም የቸርች ባክግራውንድ ያለው ልጅ ነው። ረጅም ጊዜ እንተዋወቃለን። አንዳንድ ስራዎች አብረን እንሰራለን። ያው ሙዚቃ ላይ ያለው እይታ በጣም ደስ ስለሚለኝ ከሱ ጋር ብዙ ጊዜ የኔ ሙዚቃ አንደርስታንድ መደረግ አለበት። ባይ ሙዚቃን ስትሰራ በተለይ አንተ ጸሐፊ ከሆንክ ምናምን የሆነ ሰው ሊረዳህ ይገባልና ሞክራለሁ፣ ለመጻፍ ሞክራለሁ። እንጽፋለን አታስብ። እሺ እንግዲህ ጸሐፊም ስትሆኝ እንግዲህ ብዙ ነገሮች ያጋጥማሉ። በተለይ ይሄን ላስገባው፣ ይሄን ልቀር፣ ይሄን እንትን ልበል ምናምን ነገር እያልሽ ከራስሽ ጋር በደንብ የምታወሪበት ጊዜ ይኖራል ብዬ አስባለሁ። ምን ያህል ጊዜ ግን ይሄንን ጽሁፍ ለመጻፍ ፈጀብሽ? ግጥሙን ለመጻፍ ስንት ጊዜ ይሆናል? መጀመሪያ ማስታውሰው ትንሽ ቆይቷል። ባይዘዌ ከሰራሁት አንድ አመት ይሆነዋል ይሄን ሙዚቃ ከሰራሁት። አንድ አመት ማለት ከሰራሁት ነው የምልህ። ግጥሙ ነው? አዎ ከጻፍኩት ያው የጻፍኩት ከአንድ አመት በፊት ነው ልልህ ነው። አንድ አመት አልፈጀብኝም። ግን አንድ አመት በፊት የጻፍኩት ስራ ነው። ቪዲዮም ሲሰራ ምናምንና ትዝ ይለኛል የሆነ አይነት ሲቹዌሽን ላይ ነበርኩኝ። ከዛ በቃ እስቲ የእውነት እስቲ ልጻፍ በቃ ውስጥ የሚሰማኝን ነገር ብዬ ጀመርኩት ሀሳቡን። ከዛ ቱ ቢ ኦነስት ብዙም አልፈጀብኝም። አይ ቲንክ ከሁለት ቀን በላይ የፈጀው አይመስለኝም ስጽፈው ማለት ነው። ግን እንደ ሀሳብ ሳብላላው ትንሽ ቆይቻለሁ። ኦኬ እስቲ እንደዚህ አይነት ነገር ደግሞ ልጻፍ፣ እስቲ ደግሞ እንደዚህ አይነት ነገር ላስብ ብዬ የነበረኝን ወደ ራሴ ስመለከት ራሴን ጋር ቁጭ ስል የጻፍኩት ነገር ነውና
ያ በቃ 2 ቀን ፈጅቶብኛል ያንን ጽሁፍ ለመጻፍ። አሪፍ። እንደ አንቺ ደግሞ ሙዚቀኛ ለመሆን ገና ጀማሪ ነሽ። በእርግጥ እንደ አንቺ ደግሞ ገና ሙዚቃ ለማውጣት የሚታገል ደግሞ በሴትም በወንድም ድምጻውያኖች አሉ ገና የሚታገሉ ያሉ አሉና ምንድን ነው የምታያቸው ለነሱ? እኔ የምለው እግዚአብሔር ለሁላችንም የተለያየ ነገር ሰጥቶናል ብዬ አስባለሁ። የተለያየ ቦታ ላይ ነው መገኘት ያለብንና ራሳቸውን ማግኘት እንዲችሉ ራስን ዲስከቨር ማድረግ እንዲቻል እኔ ምን አይነት ቦታ ላይ ሆኜ ሙዚቀኛ ልሁን ወይም ምን አይነት ሀሳብ ይዤ ልምጣ የሚለውን ነገር አውቀው ከዛ ደግሞ ራሳቸውን በሙዚቃና በተለያየ ነገር ማሳደግ እንዲችሉ ከዛ እንዲመጡ ብዙ ሙዚቀኞች ያስፈልጉናል እኛ ሀገር ምንም ጥያቄ የለውምና እነሱ ነገሮች ያስፈልጋሉ እላለሁ። እንደ ሴት ድምጻዊ ደግሞ በተለይ ሴት ድምጻውያኖች በብዛት እኛ ሀገር ላይ ጥቂት ናቸው ማለት ይቻላል። በብዛት ደግሞ እንዲመጡ ደግሞ እንፈልጋለን። እንደ ሴት ድምጻዊ ደግሞ የሆነ ነገር ብትያቸው ደስ ይለኛል። እንዲበዙ የሆነ ነገር ብትያቸው እንደዚህ ብታረጉና ወደፊት ደግሞ ብትመጡ ብትያቸው ነገር። ሴት መሆን ያው የምታውቀው ነው። በእርግጥ ሁሉም ቦታ ላይ ይባላል። ሴት መሆን በጣም ቻሌንጂንግ ነው። በጣም ብዙ ነገሮችን ያው ብርትት ብለህ ጎብዘህ ሲሆን ነው ብዙ ማሸነፍ የምትችለው ና ሴትነት በብዙ ነገር ውስጥ የሚፈተን ነገርም ቢሆን ማደግ ግን ይቻላል፣ መጠንከር ግን ይቻላል። ሶ ራሳቸውን እንዲያበረቱ በድጋሚ ራሳቸውን ዲስከቨር እንዲያደርጉ እንዲያውቁ ሴት መሆን ጥንካሬም እንደሆነ ብዙ ነገሮችን ኦቨርካም ማድረግ ወይም ደግሞ ምንድነው ማለፍ እንደሆነና ያንን ነገር አንደርስታንድ አድርገው በቃ ሙዚቀኛ መሆን ከፈለጉ እዛ ነገራቸው ላይ እንዲሰሩ ምንም ተስፋ እንዳይቆርጡ ያንን ነው ምለው። ብዙ ሴት መሆን አድቫንቴጅም ነው አት ዘ ሴም ታይም ብዙ ነገሮችንም ደግሞ ማለት ላይክ ማግኘት የምትችልበትም ኦፖርቹኒቲ አለ እና እሱንም ነገር ተጠቅመው በቃ አዳዲስ ነገር ይዘውልን እንዲመጡ ብዙ እንዲያስቡ በተለይ ጠንካራ እንዲሆኑ በሀሳብ ደግሞ መጥተው እንዲሞግቱ ነው ነው የምለው። ሶ ያንን እላለሁ። በጣም አሪፍ። እያዳመጣችሁት ያላችሁት አራዳ ኤፍኤም 95.1 እኔ ተመስገን። ድምጻዊት ደግሞ ሄቨን ሊ ናትና ሄቨን ሊ ምን ማለት ነው ብሎ መጠየቃችሁ አይቀርም? ይቻላል፣ ችግር የለውም። ምን ማለት ነው ሄቨን ሊ ማለት? ትክክለኛ ስምሽ ነው ወይ? እሺ ስሜ ኤደን ነው ባይ ዘ ወይ። ኤደን ማለት ምን ማለት ነው? ያው ከባይብል ስንነሳ የእግዚአብሔር ስፍራ ያለበት ጋርደን ነው አይደል? ሶ ሄቨንሊ ለኔ እንደ ስቴት ኦፍ ማይንድ ነው ማስበው። ስቴት ኦፍ ማይንድ ማለት የአይምሮ ሁኔታ ነው የሚባለው እና ሄቨን የምንለው ኤደን የምንለው እንዴት ነው የእግዚአብሔር ፕሬዘንስ ያለበት ወይም መልካም ነገር ያለበት ብለን ልንወስደው እንችላለን። ጥሩ ነገር ያለበት አስተሳሰብ። አሁን እንደውም ዲስ ዴይስ በጣም እየተነሳ ያለ ነገር አለ። ሄቨን እና ሄል ወይም ደግሞ እንዴት ነው ሄቨን እና ሄል ያው የምናውቀው ነገር ነው እና ሶ ከዛ አንጻር አየዋለሁ እና አንዳንዴ ኢትስ ስቴት ኦፍ ማይንድ ብዬ ነው ማስበው። ሄቨን የሚባለው ነገር እኛ በአይምሯችን ውስጥ ያለ ነገር ነው። መልካም ነገር ውስጥ ካለን፣ ጥሩ ነገር ውስጥ ካለን፣ በቃ ፒስፉል የሆነ ሰላማዊ የሆነ ነገር ውስጥ ካለን ሄቨን ነው ማለት እንችላለን እና ሄቨንሊ የሚለው እንደዚህ አይነት ነገር ሪፕሬዘንት ለማድረግ ነው። ጥሩ ነው። እኔ አሁን ስሰማ ገርሞኝ እየሰማሁት ሄቨንሊ እኔ ራሱ እያሰብኩ ነበር ሄቨንሊ ምን ማለት ነው? መልሰሽልኛል። ብዙ ሰው ኦፌንድ ይሆናል ባይ ዘ ሄቨን ማለት ላይክ ሰማያዊ ወይም ሰማያዊ ማለት ይችላል እንደ ሰማያዊ ማለት ነው። ግን ሰማያዊ ማለት it can be a state of mind because በጥሩ ኢንቫይሮንመንት ስትሆን በመልካም ነገር ስትሆን you are heavenly በቃ እንደዛ እንደማለት ነው። አንዳንዶች የመድረክ ስማቸውን ይጠቀሙና እንደዛ ነገር አንቺም ወደፊት የመድረክ ስም ይሄንን ነው የምትጠቀሙ? አዎ ብያለሁ። እንደዛ ነው ያስተካክሉት ብዙ ነገሬን ስለሚገልጽ።
በጣም አሪፍ። ሙዚቀኛ ባትሆኚ ምን ትሆኚ ነበር? እኔ ሙዚቀኛም ብቻ አሁን ላይ አይደለም ወደ ሙዚቃው እየተንደረደርሽ እየገባሽ ነውና እንደው ወደ ሙዚቃ ኢንዱስትሪ ባትንደረደሪ ምን ትሆን ነበረ ሄቨን? ወደ አርቱ ጋር ባልነካካ ወይም የአርት ሰው ባልሆን አይ ቲንክ አሁንም አለሁኝ ሴልስ ፐርሰን ሆን ነበረ። የሪል ስቴት ሴልስ ቢዝነሱ ላይ በተለይ የዛሬ 2 አመት አካባቢ የጀመርኩት ላይፍ ነበርና ሶ ጎበዝ ሴልስ ፐርሰን በቃ ፕሮዳክቶችን ወይ የሆነ ነገሮችን በደንብ መሸጥ የምችል መሆን ልችል ይሆናል። ሌላም ነገሮች አይጠፉም፣ ግን አይ ቲንክ እንደዛ መሆን ይመስለኛል አርት ውስጥ ባልሆን። ስለዚህ አርቱንም አሁን ይዤዋለሁ እስከ አልበም ደግሞ እሄዳለሁ ነው። አዎ እሄዳለሁ። በጣም አሪፍ። ወደ ዚህኛው ሙዚቃ ወደ ሙዚቃሽ ደግሞ እንምጣና በተለይ ፍልስፍና ያለው ግን እንድንማማርበት ያለው የሙዚቃ አይነት ነው። አዎ ለምን እኮ ለምን ደሞስ ለምን ይላል ጭራሽ በደንብ ደሞስ የሚለው ደግሞ ያጠነክረዋልና ምን ለማለት አስበሽ ነው? ንገሪልን ለአድማጮቻችን። እሺ አዎ ለምን እኮ ለምን ደሞስ ለምን ከላይ ስትመጣ ካየኸው ቨርሶቹ ላይ ወይም ቁጥሮቹ ላይ ማነሳቸው ሀሳቦች አሉ። ለምን የተፈጠርኩት፣ ለምንድን ነው እዚህ ያለሁት፣ ከዛ ደግሞ ለምን ሁለተኛው ላይ ደግሞ ለምን ይሄ በህይወቴ ተፈጠረ፣ ለምን ይሄ ነገር ከብዶኝ ወደዚህ ነገር እንድሻገር አልሆነም። እነዚህ ሁሉ የውስጥ ጥያቄዎች ናቸው። በየቀኑ ውስጣችንን ከተመለከት ነው የሚጠይቁን ነገሮችና ለምን የእውነትም ለምን ይሄ ነገር ለምን ሆነ? አዎ ለምን በቃ ሁሌ ውስጥ የሚጮህ ጩኸት አለ። አንዳንዴ ራስን የምትጠብቀው ቦታ ላይ ከማግኘት አንጻር ይመስለኛል ይሄን ነገር መሆን ትፈልጋለህ፣ ግን አንዳንድ ነገሮች ደግሞ በህይወት ሲሆኑ which is ኖርማል ነገር አይ ቲንክ ሁላችንም ያው ህይወት ከፍና ዘቅ አይደለች የምናሳልፋቸው ነገሮች ሲሆኑ ከምትፈልገው መድረስ ከምትፈልገው ነገር አንጻር ብዙ ትጠይቃለህ። ላይክ ለምን ይሄ ለምን ሆነ፣ ይሄ ለምን ተፈጠረ፣ በቃ እኔ እኮ ይሄን አይደለም የምፈልገው በማለት ውስጥ ነው ራሳችንን የምናገኘው፣ መልሱን የምናገኘው። ስለዚህ በለምን ውስጥ መልሳችንም አለ፣ ለምን ውስጥ ደግሞ ራሳችንን የምንጠይቅበት ነገር አለ ማለት ነው። ኤግዛክትሊ። እኔ ላይም አጠንክረሻል። በነገራችን ላይ በጣም ጠንካራ ገና በዚህ በአንድ እንደዚህ የጀመርሽ ቀጣይ 2-3 ደግሞ እየጠነከሩ ይመጡና በቃ ከባድ ነው የሚሆኑት። በቃ ይጠንክሩ። በመጠንከር ሳይደፈርስ አይጠራም ይባላል። አንድ ነገር ሲጠነክር ነው ቆንጆ ማለት ነው። የውስጤ ማንነት እኔን ይጠይቃል፣ ሁሌም መልስ ወዳለው ወጥቶ ይፈልጋል ይላል አይደለም? ይሄኛው ደግሞ በተደጋጋሚ ነበር ስትዩም የነበረውና እስኪ ንገሪኝ ስለዚህ። የውስጤ ማንነት እኔን ይጠይቃል፣ የውስጤ ማንነት እኔን ይጠይቃል፣ ሁሌም መልስ ወዳለው ወጥቶ ይፈልጋል። አዎ ሶ እሱ ምንድነው መሰለ የውስጤ ማንነት እኔን ይጠይቃል ማለት ኢነር ሰልፌ ወይም የውስጤ ጩኸት ማለት ነው። አሁን እኛ እንዴት ነው እንትን ብቻ አይደለንም፣ ምን ስጋ ብቻ አይደለንም ማለት ይሄ የውስጥ ማንነታችን አለ፣ መንፈሳችን የምንለው ምናምን። ሶ እሱ ይጠይቃል ራሳችንን ወጥቶ ይጠይቀናል አይደለ? ለምን ይሄ ሆነ፣ ለምን እንደዚህ ተፈጠረ የሚለው ይሄ የውስጣችን ኦኬ። እንደ አይምሮ ማሰብ እንችላለን በጣም ካላወሳሰብኩት። ሶ እኔን ይጠይቀኛል የውስጤ ማንነት፣ እኔ ራሴን ይጠይቀኛል። ከዛ ደግሞ ተመልሶ ወደ ፈጣሪው ማለት ትችላለህ፣ ወይም እግዚአብሔርን ደግሞ ተመልሶ ደግሞ እሱንም ይጠይቃል። ሶ የሁለት ነገሮች ጥያቄ ነው። አንደኛ ራስን ይጠይቃል፣ ሁለተኛ ደግሞ የፈጠረውን ፈጣሪውን እሱንም ይጠይቃል ማለት ነው። ጸሐፊው እንደዚህ ሲመልስ በጣም ቆንጆ ነው። በነገራችን ላይ ሁሉም እኔም ሳዳመጠው
ምንድን ነው ልትነግረን ያሰበችው እያልኩ ነበር። ለማንኛውም በጣም ቆንጆ መልእክት ያለው የሙዚቃ ስራ ነው ይዘሽ የመጣሽው። አራዳ ኤፍኤም 95.1 እኔ ተመስገን ውጋሪ አብሬያችኋለሁ። ሄቨንሊ ደግሞ ዛሬ እንግዳችን ናት። እየተጨዋወትን ነው። በተለይ ስለ ሲንግል ሙዚቃዎቿ እያነሳን ነበረ። እንግዲህ እንደሰማችሁት እየነገረችን ትገኛለች ና ቪዲዮ ላላያችሁት እንግዲህ ገብታችሁ በራስሽ ዩቲዩብ ቻናል ነው አይደለም? አዎ ሄቨንሊ ለምን ብለው ገብታችሁ እዛ መመልከት ትችላላችሁ። እኛ ስለ ቪዲዮ ልናነሳ ነው። እናንተ ደግሞ ቪዲዮን እያያችሁ በዛውም ሰብስክራይብ እያረጋችሁ እንድታበረታቷት ነው። አዳዲስ ድምጻያኖች ሲመጡ እንግዲህ መበረታታት አለባቸው፣ ወደፊት መሄድ አለባቸው። የሚነግሩ ነገር ትልቅም ስለሆነ ሄቨን ደግሞ እየነገረችን ያለችው ገና በሲንግል ለምን ብላናለች። ቀጣይ ደግሞ በምን እንደምትመጣ አናቅም፣ ግን ጥሩ ነገር ይዛል እንደምትመጣ እርግጠኛ ነኝ። እንግዲህ ቪዲዮውን ስንመለከት ከውሃ ነው የሚጀምረው። አዎ ብቅ ብለሽ ብቅ ብለሽ ትጀምሪ። ደስ ያለኝ ቀጥታ ወደ ሙዚቃው ለምን ወደሚለው ቀጥታ ነው የገባሽው። ዋና እንደምትወጂ ነግረሽኛል። በጣም ሌላም ሀሳብ ማለት ዋና ሲዋኝም ሊሆነ ነገር እንዳለውም ነገር ነግረሽኛል። ና እዛ ላይ ለምንድን ነው ማስገባት የፈለግሽው? መጀመሪያ ላይ በዋና መጀመሪያ የፈለግሽው? እውነት ለመናገር ኦቨርኦል ስነግርህ እዛ ጋር ቪዲዮ የሰራንበት ነገሮች ላይ በጣም ስፒሪቹዋል አስፔክቱንም ስለሚነካ ኤሌመንት የሚባል ነገር አለ። ኤሌመንቶችን ለማስገባት አስበን ነበረ። ውሃ፣ መሬት፣ እሳት እንደዚህ አይነት ነገሮችን ለማስገባት ሞክረናል። ምክንያቱም ይሄ የተፈጥሮ ኤሌመንቶች ናቸው። ሶ እሱን ሀሳብ እውነት ለመናገር ኤረር ፊልምስ ቪዲዮን የሰሩልኝ በጣም መወዳቸው ልጆች፣ በጣም ጎበዝ ልጆች ናቸው። ሶ እሱን ሀሳብ ያመጡት እነሱ ናቸው። ክሬዲቱን ለእነሱ ሰጣለሁኝ ና በጣም ነበር የወደድኩት። ምክንያቱም ብዙ ይሄ የምድርን ሰርፌስ የሚያሳየን ነገር ነው። ንፋሱን ላነበሩ አይደለም? ንፋስም አለ። አዎ ልክ ነህ። እነዚህ 4 ኤሌመንቶች ናቸው እና የውሃው ፓርት እውነት ለመናገር አንደኛ ይሄ ዴፕዝን ይገልጻል። እንዴት ነው ከአንድ የሆነ ጥልቅ ከሆነ ሀሳብ ወጥቶ እንደመጠየቅ ከዛም አንጻር እናየዋለን። ከዛ ደግሞ አይ ዶንት ኖ እንግዲህ ዞዲያክ ሳይን ትንሽ ማምንበት ነገር ነው ይሄ ኮከብ ምናምን። እኔ ዋተር ሳይን ነኝ ና የውሃ ሳይን መደብ ነኝ፣ ስኮርፒዮ ነኝ ምናምን። ሶ ከዛም አንጻር አይተነው ነበረ። እነሱም በጣም እንደዚህ አይነት ነገር ላይ በጣም አክቲቭ ናቸው ና እንደውም እንዲህ ስናወራ ምናምን ኦኬ ሶ አንቺ ዋተር ሳይን ነሽ፣ ሶ በዛ ኤሌመንት መግለጽም እንችላለን እየተባባልን ነበር። ሶ ከሁለት አንጻር ማየት እንችላለን። የውሃው እኔ ወን ለምሳሌ ውሃ ከገባው ያፍነኛል፣ ሆነ አፍነ ነገር አርግ። ስንቴ ሞከርሽው ግን ያንን? ሞክረናል። በጣም የሚገርም እሱ ሲን እኔ እንጃ እንግዲህ ቲክቶክ ላይ ምናምን አሁን ገና እንትን እለዋለሁ ምንድነው ፖስት አደርጋለሁ ብያለሁ። ብዙ ያልተጠቀም ነው ግን በጣም ብዙ ዋጋ የከፈልንበት ሲን ነው እሱ ሲን ማለት ነው። መሀል ላይ ዝናብ ዘነበ። እሺ እሱን እኮ እንታጫውጪ ነው። እሺ የእውነተኛ ዝናብ ምን አሁን በጣም ብዙ ክሊፖች ላይ የእውነተኛ ዝናብ አይመጣም። ግን እዛ ቦታ ላይ ሆነን ክረምትም ነገር ላይ ነው የሰራ ነው። ዝናብ የሚገርም ዝናብ ዘነበ ማለት ነው። አሁን ገና ተሳካ። በቃ እነሱ አላመኑም እንዴት ደስ እንዳላቸው። ኤኒዌይስ እየወሰድናቸው ሻቶች አሉ። ያው ቲክቶክ ላይ ምናምን አንዳንዶቹን እንትን አድርጌ ፖስት አደርጋለሁ ብያለሁ ና ያ ብቻ በዛ በጣም ዋጋ የተከፈለበት ሲን ነው የውሃው ሲን። አዎ በጣም ከዛ ቀጠል ሊልና ቅርብ ጭቃ የተሰራ አንድ ቅርጽ እየሰራሽ ነበር ስትጠይቂ የነበረውና እሱስ ምንድነው? ያው በምክንያቱ ነው ታስገቢ ብዬ ነው። እሺ አዎ እሱ በጣም ጥልቅ ሀሳብ ነው። እሱ ደግሞ ያው ሰዎች እንዴት ነው የተሰሩበትን ነገር ሪፕሬዘንት ያደርጋል። ያው እግዚአብሔር ሁላችንንም ከአፈር አበጀን አይደል የሚለው። ሶ ከዛ አንጻርም እናየዋለን። ከዛ የሸክላ ሰሪው ደግሞ ታሪክም መሆን ይችላል ሲያበጃጀው ሲሰራው። ከዛ ጥያቄዎች እየጠየቅን ያው ያንን ነገር ለማሳየት የሞከርንበት ነገር አለና
የሰውን እዛ ጋር ካየኸው የፊት ቅርጽ ነው ያለው። የፊት ቅርጽ ሶ ያንን እኔ ነኝ እያደረኩ የነበረውና ጥያቄውም ጋር ትንሽ የሚገናኝ ነገር ስላለው የሰውን ስሪት ለመግለጽ የተጠቀምንበት ነገር ነው። የቪዲዮ መጨረሻ አካባቢ ላይ ባክሲንገሮች አሉ ከጀርባ ያሉት እና አንቺ መሀል ላይ ነሽ። ቀይ ልብስ ያው አድማጮቻችን ገብታችሁ የራሷ ዩቲዩብ ቻናል ላይ ገብታችሁ መመልከት ትችላላችሁ። ስለ ቪዲዮ እያነሳን ስለሆነ ቀይ ልብስ ነበር የለበሹና በጣም በርካታ ሰዎች ወደ አንቺ ነው እጃቸውን ከፍ እያደረጉ ሲጠይቁ ለምን ስትይ ያንን ጩኸት የውስጥሽን ስሜት አንቺ ስትጠይቂ እነሱ ደግሞ ያንቺን ስም ሪያክት ሲያደርጉ ወይም ደግሞ ሲገልጹ ነበርና እሱን ሀሳብ እንዴት መጣ? የክሊፑን ነው የምትለው? የክሊፑ ሀሳብ ያው እንዳወራ ነው የዋናው የአዝማቹ ነገር የውስጥን ጩኸት የሚናገር ነውና የብዙ ሰዎችንም ጩኸት የሚገልጽ ነገር ነው። ስለዚህ እኔ ፊት ለፊት ሆኜ ያንን ድምጽ እየተናገርኩላቸው ነው እንደማለት ልትወስደው ትችላለህ። ግን የእኔ ብቻ ግን ጩኸት አይደለም። ይሄ የሌሎችም ሰዎች ጩኸት ነው፣ የሌሎችም ሰዎች ጥያቄ ነው እና ቀይ ደግሞ የለበስኩት ያው እንደ ፔንም ሊገልጽ ይችላል። ከዛ ባለፈ ደግሞ ቦልድነስንም ቀይ በጣም ቦልድ ነው። በጣም ቀዩ ጠንከር ያለ ነገር ነው ቀይ እና ያንን ይሄ ነገር መግለጽ የሚችል ነገር ስለሆነ ከዛ አንጻር አይተነው ነው የጻፍነው። እኔ እኮ ያለ ምክንያት አይደለም መጠየቅሽ እኮ ጠንከር ያለ ለምን እያልኩ ጠይቃለሁ። አንቺ መልሱን እየመለሽልኝ ነው። በጣም ቆንጆ ነው። በጣም ቆንጆ ነው። በነገራችን ላይ በጣም አሪፍ የሙዚቃ ስራም ነው እየነገርሽ ነው። በጣም እንግዲህ ቆንጆ ነው። አራዳ ኤፍኤም 95.1 ላይ ትገኛላችሁ። እኔ ተመስገን ኡካሪ አብሬያችሁ ቆያለሁ። የዛሬ እንግዳችን ደግሞ ሄቨን ሊ ናት። የራሷን የሙዚቃ ስራ እንግዲህ ለቃለች። ለምን የተሰኘ ሙዚቃ በራሱ ዩቲዩብ ቻናል ነው። እንደዚህ አይነት ሰዎችን ደግሞ አዳዲስ የሚመጡትን ማሻገር አለብንና ገብታችሁ ሰብስክራይብ ያደረጋችሁ አንድም ደግሞ እያደመጣችኋት ከሙዚቃዎቿ ጋር ያው ዘና ለማለትም ሀሳብም ለመስጠትም እንደዚሁም ማድረግ ትችላላችሁ ማለት ነው። እኛ ደግሞ እዚህ እንግዳ አርገናት ከኛ ጋር ቆንጆ ቆይታ እያደረገች ትገኛለች። እስኪ ወደ ሙዚቃው ደግሞ ትንሽ ወጣ እንበልና እሺ ስለ እህትሽ እናንሳ። ቅድም ስንገባ እህትሽ በጣም ፕሮቴክት ስታደርግሽ ነበር፣ በጣም ስትንከባከብሽ ነበር ያለውን ነገር ምናምን እንደ ማናጀር ነገር ማለት ነው። ባይ ዘ ዌይ እህቴ በጣም የሚገርም ድምጽ አላት። አብረን ነው ያው የሚያቀን ሰው ያቀናል። አብረን ነው ያው ዘፋኝ ናት። አብረን እንሰራለን ብቻ ሙዚቃ ትዘፍናላችሁ? ትዘፍናለን። አንድ ቀን መጣለን አልበም አላንቺ አልበም ይዘሽ ስትመጪ እሷም አይቀርም በእንደዚህ አይነት መንገድ ውስጥ ማለፏ። ትንሽ እኔ ያው ስለምጽፍ እንትን ስለምል ቀደም ብዬ ነው እንጂ እሷም አለች። አብረን ነው በጣም ብዙ ነገሮች የምንሰራውና ባክሲንገር ላይ አለች እዚህ አለች። ኦፍ ኮርስ ባክሲንገር ላይ አለች። ሌሎችም የተሳተፉ ልጆች አሉ። በእርግጥ እነሱንም መግለጽ ይቻላል። በጣም ደስ ይለኛል። አዶኒ ቲክቶክ ላይ እንደውም እንደዚህ አይነት ኮንትሮቨርሻል የሆኑ ሀሳቦችን በማንሳት ይታወቃል። አዶኒ ማን ነው? አዶኒ ወይኔ ያባቱን ስም አይሀፍቱ አዶናይ ኖ እሱኛው አዶናይ ሳይሆን ኖ አይደለም፣ እሱ አይደለም ቲክቶከር አይደለም። ሌላ ልጅ አለ አሁን ላይ በጣም ደስ የሚል ሀሳብ እያነሳ የነበረ ልጅ እሱ አለ። ከዛ ደግሞ አቢጉ የምትባልም አንድ ጎበዝ ልጅ አለች። እነሱ ናቸው የተሳተፉበት። ከዛ ኤርሚያስም አለ። ኤርሚያስም ባይ ዘ ዌይ ሂ ሲንግስ፣ እሱም ዘፋኝ ነው። ድምጽ አለውና ኳየር ፓርቱ ላይ እንደዚህ ሰብሰብ ነገር ብለን ይሰራ ነው። እኔ ያለው ኩኩ እህት ያለች፣ አዶኒ አለ፣ አቢጉና ኤርሚያስ እንደዛ ነገር። ኩኩ ስትይ ኩኩ ሰብስቤ መጣችብኝ። እውነት ነው። ብዙ ሰይላት አለ። ያንቺም ሄቨሊ ነው፣ የሷም ኩኩ ነው። ትንሽ ለየት የሷም ትክክለኛ ስሟ ነው ኩኩ። እሷ ኩኩን ነው የምትወደው። በቃ ከኩኩ ውጭ ሌላ አትጥሩ ይባላለች። የኩኩ ሰብስቤ ነው ወይስ ኩኩ ስሟን በቃ እሱን ነው የምትወደው። ኩኩ በሚለው ነው የሚወሰደውና በኩኩ ነው የምንይዛት።
ትክክለኛ ስሟ አለ ግን ደስ ሚላት አይመስለኝም አሁን ብለ አናስ ችግር የለውም። ያው አንዳንድ ማናጀር ሲኖራቸው ገና ጀማሪ የሆኑት ራሱ ማናጀር ሲኖራቸው ለመስተካከል እድልም ይሰጣልና ከሷ ጋር መግባባቱም ጥሩ ነገር አለውና እንደው ብዙ ትምህርት ይኖራል ብዬ አስባለሁ ከእህትሽ ጋር አብሮ መሆን እና ደግሞ ማኔጅ ስታደርግሽ ያለው ነገር ምን ተማርሽ ከሷ? እና ደግሞ ወደ ሙዚቃው አንቺ ከገባሽ በኋላ ነው እሷ የመጣችው ወይስ እሷም ነበረችበት? እሷም ነበረችበት። ያው አብረን ነገር ማለት ትችላለህ። ሙዚቃን አብረን ስንሰራ ምን ስንል አብረን ነው ብዙ ነገሮችን የምናደርገው። እኔ ያው በጣም ምፈልገው መወደው ሴክተርም ስለሆነ ትንሽ ቀደሜ ነው እንጂ አብረን ነው ብዙ ነገር የምናደርገው። ኩኩ በጣም ነገሮች ብዙ ነገሮችን ባላንስ እንዳደረግ የምታረገኝ እህቴ ነች። እኔ ትንሽ ዲፕሊ ነገሮችን ያለው እሷ ደግሞ ነገሮችን ፈታ አድርጌ ቀለል አድርጌ እንዳይ ትረዳኛለች እና ያው ብዙ ነገር እንትን እንላለን እንወሳሰዳለን ብዬ ነው ማስበው ና ደስ ይላል እንደዛ መሆን ቤተሰብ ላይ። አሪፍ እንግዲህ አንድ ወሳኝ ነገር ልጠይቅሽ ነው። በተለይ አሁን የማህበራዊ ሚዲያ አጠቃቀማችን አለ የምንጠቀምበት አለ። አንዳንዶች ሲያበላሻቸው እናያለን። ማህበራዊ ሚዲያ ተጠቅመው ወደ ያልሆነ ነገር ደግሞ አንዳንዶች ደግሞ ጥሩ ነገር ተጠቅመው ወደ ጥሩ ነገር አንዱ አንቺ ከተጠቀምሻቸው መካከል ስለሆነ ነው የራስሽን ዩቲዩብ ቻናል ከፍተሻል። በዛ ያንቺን ነጠላ ሙዚቃ አስቀምጠሻል። እንዲሁም ደግሞ በእርግጠኝነት የተለያዩ ማህበራዊ ሚዲያዎችን ትጠቀሚያለሽ ለበጎም ስለሆነ ማለት ነው። በጣም ትክክል። እስኪ ንገሪያቸው ለወጣቶች። ውይ በጣም የሚገርም ነገር እኔ በጣም ማነሳው ሀሳብ ነው አሁን ያነሳው ሀሳብ። አሁን ብዙ ጊዜ እንትን ሰዎች እንትን ይላሉ እንዴት ነው ሶሻል ሚዲያ በቃ ልክ አይደለም፣ ሶሻል ሚዲያ በጣም የሚጠቅም ነገር አይደለም ምናምን። ምንም ነገር ለእኔ ማስበው እንዳጠቃቀምህና እንደ እይታህ ነው። በሶሻል ሚዲያ እኔ ፐርሰናሊ ስለ ራሴ ሳወራ በጣም ብዙ ተጠቅም ያለሁ በጣም የሚገራርሙ ሰዎች አግኝቼበታለሁ። በጣም ብዙ ፕሮፌሽናል ሰዎች ከፍለ ማትማራውን ነገር እዛ ላይ አዳምጠ በጣም ብዙ ነገርን ቀይሬያለሁ በሶሻል ሚዲያ ማለት ነውና ሁሉ ጊዜ መጥፎ ነገር ማየት ደግሞ ከፈለክ በዛው ልክ የምትጠፋበትም ነገር ሊሆን ይችላል። ቁልፉ ያለው አንተ ጋር ነው። ጥሩን ነገር ማየት ከፈለክ ማደግ የምትችልበት ነገር ከሆነ ለራስህም ፕላትፎርምህን ገንብተህ በቀላሉ የምታድግበት ነገር ነው። ከዛም ባለፈ ደግሞ ከሰዎችም በጣም ብዙ የምትማርበት ነገር ነው። አምሹር ከዚህ በፊት ድሮ ሰዎችን እንደዚህ ፕሮፌሽናሎችን እንዲህ በቀላሉ ማግኘት አይቻልም። ዛሬ ላይ ግን ሁሉም ሰው ይተዋወቃል። እንትና እንደዚህ የሚሰራው ልጅ፣ እንትና እንደዚህ የምታደርገው ልጅ ምናምን ምን ጋር እንደሚያስፈልግ ታውቀዋለህ። ስለዚህ አንተ ማንን ኮኔክት ብታደርግ ምን ማግኘት እንደምችል ታውቃለህ ማለት ነውና ብዙ ነገሮችን ያቀለለልን ነገር ነው እና ራሳቸው ጋር ጥሩ ነገር ካለ በደንብ የሚጠቀሙበት ነገር ነው። እንደ ሶሻል ሚዲያ እንደውም በጣም ቀላልና ጥሩ ነገር የለም ብዬ ነው ማስበው። ሰዎችን ለማገናኘት ጥሩ ነገር አለው ማለት ነው። ጥሩ ፕላትፎርም ነው በጣም። ሄቨርሊ እንግዲህ ካንቺ ጋም ስናወራም ድምጻዊት ኤደን አይሸሹም እና ከሌሎች ድምጻውያኖች ጋር ግንኙነት እንዳለሽ ስትነግሪንም ነበረ፣ ሀሳብም ሲሰጡሽም ነበረ። ያ በጣም ምን አገኘሽባቸው እነሱ እዚህ ቦታ መድረሳቸው ማለት ነው? እስኪ ንገሪን። እሺ ኤደን አይሸሹም ያው እንተዋወቃለን። የሆነ ጊዜ ላይ ባንድ ምናምን ነገር አይነት ነገር ጀምረን ነበረ። እዛ ላይ አብረን አንዳንድ ጊዜያቶችን ሰርተናል። ብዙም ባይሆን መቼ ነበረ? የዛሬ አመት አልፎ 2 አመት እንደዛ እርግጠኛ አይደለሁም፣ ብቻ እንደዛ አካባቢ እና ጓደኛዬም ነች። ከኩኩ ጋርም አብረንም እንደውም በቅርብ አሁን ተገናኝተን ነበረ። በጣም መወዳት ልጅ ነች። ብዙ ነገራችን ይመሳሰላል። ስትመሳሰላ እንደዚህ ጓደኛ የምትሆነው እሷም ኤዱ በጣም ነገሮችን በጥልቅ ማየት የምትችል አይነት ልጅ ነች። በጣም ጥሩ ልብ ያላት ልጅ ነች እና በሰክሰሷ በጣም ደስተኛ ነኝ። ጎበዝም ልጅ ነች። ድምጻ በጣም ነው የሚያምረው። በጣም ጎበዝ ቴክኒካሊ በጣም ሺዝ ሪሊ ጉድ እና
በቃ ጥሩ ነገር ነው። ሙዚቃዬን አሰምቻት ነበር ባይዘው ከመውጣቱ በፊት ከመውጣቱ በፊት ተገናኝተን አሰምቻት በጣም ወዳው ነበረ። በጣም የሚገርም ነገር ነው፣ በጣም አሪፍ ነገር ነው፣ በቃ ሂጂበት ሰፖርት አደረግሻለሁ ምናምን ብላኝ ነበረ እና ትዝ ይለኛል። አዎ በጣም ወዳው ነበር። አሁንም በጣም ወዳው ያው ፖስት ምናምን እያደረገችው ነበረ። ገና አሁንም በደንብ ፕሮሞት እናደርገዋለን። ሌሎችስ ድምጻያኖች በተለይ ኤደን ብቻ አትመስለኝም። ያንቺም የማህበራዊ ሚዲያ አጠቃቀምሽ ጥሩም ስለሆነ ጥሩም ያልኩት ለምንድን ነው ቀርቤ ስላየሁት ብቻ ሳይሆን ስለሚናገሩ ነው ያንቺንና እስኪ ሌሎችንስ እንደዚሁ ያገኘሻቸው ሀሳብም የሰጡሽ? ሌላ በጣም የሚገርም ሰው ላንሳልህ። እሺ ወንደስም ከሆነ ነው ወይስ ወንዲማክ? ኖ ወንዲማክ አይደለም። ከአንቺ ጋራ ስሆን እሺ እሱ ወንድሙ ጅራ ቴንክ ዩ አሪፍ ድምጽ ነው። ብቀጥይ ለምን ከቨር አለን እኔና እህቴ ባይ ዘ ዌይ እዛ ላይ እንትን ቲክቶክ ላይ በደንብ ታይቷል ነገር እዛ ላይ አይ ቲንክ አይቶት ነበረ እና ከሶሻል ሚዲያ ላይ ተገናኘን ብቻ እና አይቻለሁ። በጣም ነው የወደድኩት። በጣም ጎበዝ ልጆች ምናምን ነገር አለኝና እሺ እኔ ደግሞ የሆነ ነገር እስቲ ሼር ላድርግ የኔን ስራ እንድታየው ፈልጋለሁ ምናምን ነገር ብዬ ልኬለት ነበርና በቅርብ ማለት ነው አሁን ከወጣ በኋላ እና በጣም ወዶት በቃ በጣም ደስ የሚል ነገር ጻፈልኝ። ከልብ የተሰራ ከነፍስ የተሰራ ስራ ነው ምናምን በጣም ነው የወደድኩት። በጣም ጎበዝ በቃ በጣም በርቺ በቃ እንዳታቆሚ ምናምን ነገር ብሎኝ ከሱ ጋርም እንደዚህ በሶሻል ሚዲያ እንዳልኩ በቃ እንገናኛለን እናወራለን። በጣም ጥሩ ሰፖርት አድርጎኝ ነበር። ያ የነገርኩ ከቨር የሰራ ነው አይ ቲንክ በዛ ያቀን ነገር ነበረ። ሶ በዛ ምክንያት ያው ከሱ ጋር ተዋውቀናል፣ አውርተናል። ደግሞ በደንብ እንገናኛለን ብዬ አስባለሁ። በጣም አድናቂው ነኝ ባይታው ካንቺ ጋራ ሲሆን ደስታይስ አሁን እየቀጠልሽው ነበር ትንሽ ግን በቀጥታ አድማጮች በደንብ በቃ ያንን ልክፈትላችሁ መሰለኝ። ከኩኩ ጋር ነው የሰራነው ባይታው ያሳያለሁ። በጣም አሪፍ። ምናልባት ማቀንቀን ከፈለግሽ መስፈን ከፈለግሽ አንድ ሙዚቃ ማለት ትችያለሽ እኛ እንድናቀው። አላስጨነቅሽም መስፈንም ካልፈለግሽ እሺ መስፈን ትችያለሽ። ያኛው ሳይሆን ወይስ ሌላ አዲስ የሌላ ሰው የራሴ ምናምን ስለሚቆረጥ ችግር የለውም። እሺ ደስ ያለሽን አንዱን ለማስገባት እንዲመቸን ነው። እሺ ጨርሰናል። የትንሽ ሙሉውን ወሰድክ? ሙሉውን አልወሰድክ? ወስጃለሁ ግን ነው ለላይክ ለኤዲቲንግ ኦዲዮ ማግኘት እንችላለን ያ አይደል? በጣም ፐርፌክት። እኔ ነኝ ኤዲት ማድረጋቸው። ኦዲዮን ካገኘሁት ሙሉውን ፖስት ማድረግ ፈልጌ እኮ ነው። ትችያለሽ ችግር የለም። እኔ ቆራሪ ኤዲቲንግ ለብሎግ እንዲመቸኝ እሱ እንዳለ አንድ ደቂቃ አድርጌ ነው ቀይቅ እኔ እሰጥሃለሁ ችግር የለም። ደቂቃ እያረኩኝ ታላውን ቅድም ቀጥ ስትይ ደነገጥኩኝ። 10 ደቂቃ ቀረስኩሽ which is good እንደዛ actually ልክ ነኝ። ይበዛል ልክ ይሆናል። አንድ ደቂቃ ነው። እኔ ደግሞ በቪዲዮ መውሰድ ፈልጌ እኮ ነው እኮ ቢያንስ እዚህ ጋር 10 ደቂቃ አለሽ። የሱ ኦዲዮ ደግሞ ሲመጣ ደግሞ ቀላል ነው። ሊፕሲንክ እያደረግን ኤዲት ማድረግ ነው። ኤዲት እኔ ኤዲት አድርጌ አንዳንድ ማይንተን ነው አውጥቼ በደንብ አሳምረውና እንደ ቭሎግ ደግሞ እሺ ኤዲቲንግ እንዲመቸኝ ገባኝ። ምንም ችግር የለም። ለሬዲዮ እንዲመችም ማን ኦዲዮ ካለ እኔ በአንድ ነገርም አድርጌ ፖስት ማድረግ ዩቲዩብ ላይ ምናምን ፈልጌው ነው። ኢንተርቪው ምን እናደርጋለን? አዎ ይቻላል፣ መፖስት ይቻላል። እሺ እኛ ምን እናደርጋለን? አሁን ያነሳሻቸው አሉ አይደል? እነ ኤደና ሽሹ ወንድሙ ጅራ በጣም ትላልቅ እነሱ ጋር ሊንክ እንድታረጊ ይፈልጋለሁ። ለምን የመጀመሪያ ሙዚቃ ስለሆነ አልበም ቢኖርሽ ግን 3 4 5 አልበም ቢኖርሽ አላነሳም እነሱን ገባኝ። ሊንክ ተደርጎ ከነሱ አነሳች እንዴ ምናምን ለኤደንም ለራሷ ስልክላት ደስ ይላታል። በጣም ብዙ ልጆች አንስቻለሁ እዛ ውስጥ ሌላ እንዲታሰር ስለፈለኩ ነው። ካንቺ ከነሱ ጋር እየመጣሽ ነውና መግባት ደግሞ በቃ እሺ ታሚ እሱ ነው በጣም የፈለኩት። ቆራርጪ ፐርፌክት አስረክብሻለሁ። ቆራርጠህ እንደውም ምንም እንቆርጠው ነገር ብዙ የለም። በጣም አሪፍ ነው ያወራነው። ትንሽ ቆረጥ ትንሽ አንቺ በገባሽ ልክ
ቆረጥ አድርገሽም ማስተላለፍ ትችላለሽ። አይ ቆንጆ ነው ያወራ ነው ሙሉ እንደውም በጣም ወድጃለሁ። እኛ ምን እናደርጋለን የተወሰነ በተለይ 30 ደቂቃ ሙሉ አይድም እና የተወሰነችዋን ቅንጭቧን ቆርጠ ነው አንቺ በደንብ እንድትተዋወቂ በዛሽ በቆረጥናቸው ልክ ሳቢ እንዲሆን ማለት ነው እናስተላልፈዋለን በደስታ። ከዛ ቀጣይ ደግሞ እሁድ አለኝ ፕሮግራም የራሴ በስልክ ደግሞ ትገቢና ከዛ ሙዚቃሽም ይሄዳል ማለት ነው። በስልክ ጥቂት ደቂቃ ነው የምንቆየው። ችግር የለውም ግን እኔ እያወራ ነው ሙሉ ነው ወድጃለሁ። ሙሉ ለኔ ትሰጠኛለህ? ሙሉ ልክልሻል። እንዳልከው ይሄ የተቆራረጠ እንትን ካለው እሱን ቆራርጠን ግን ያወራሁት ፓርት አንተ ያወራው በጣም አሪፍ ነው ብዬ ነው። ጥሩ ነው። አሪፍ ነው። ጥሩ ጋዜጠኛ ነኝ። በጣም አመሰግናለሁ። ጎበዝ አንተ ራስህ። አረ ችግር የለም። እሺ ያው ሞክራለሁ እንደዚህ። ውይ በጣም ጎበዝ ነህ። ደስ የሚል ማዳመጥ መቻል ደግሞ ያ ቴንክ ዩ በጣም አሜዚንግ። ፎቶ እንነሳለን። እሺ ፖስትም ታደርጋለህ? እኔም ፖስት አደርጋለሁ። ያ ምንድነው እኔ አዳዲስ ድምጻውያኖች ሲመጡ በደንብ የሚያስፈልጋለሁ በደንብ እናንተም በደንብ እና እናንተን በደንብ አዳዲስ ድምጻውያኖች ሲመጡ በደንብ ማስተዋወቅ በደንብ በቃ ከመጣች አይቀር በደንብ ተናግረሽ ነው ሄድ ያለ። በጣም ደስ የሚል በጣም አሪፍ። ስለዚህ ሲንጊንግ ላይ ነን። ደስ ያለሽን አንዱ እና እየጨረስን ስለሆነ ነው። አይ ነው ገብቶኛል። የጂጂን እሺ አንድ ዘፈን ልዝፈን። ትንሽ ነች ግን ትንሽ ፓርት እኛ እናስኬደዋለን። የጂጂን ትንሽ ትሄድና የጂጂን ዋናውን ቆርጠን ስለምናስኬደው ችግር እሺ የጂጂን አንድ በጣም ወደው ዘፈን አላት። እሱን ዝም ብዬ ልበልላችሁ ይቻላል? ወሀጨሪ ወሀጨሪ ወጨሪ ወሀጨሪ ወሀጨሪ ይላሉ ወሀጨሪ የእናቴን ብረት እጆች ወሀጨሪ አባቴን ይመስላሉ ውሃ ኩሉ ውሃ ኩሉ አኩሉ ውሃ ኩሉ ውሃ ኩሉ ይላሉ ውሃ ኩሉ የእናቴን ብረት እጆች ውሃ ኩሉ የአባቴን ይመስላሉ። የቤቱ ጨዋታ የመንደሩ ወሬ ናፈቀኝ 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 ሀገሬ የየወወውዬ ናፈቀኝ 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 ሀገሬ። እናመሰግናለን። አድማጮች የራሳቸውን ሀሳብ ስለሚሰጡ በጣም ቆንጆ አድርገሽ ነው የተጫወትሽው። ጂጂን እንግዲህ ካበረከተችልን አልበሞች መካከል የተወዳጅ አልበሟን እንግዲህ ጂጂ ከተሰኘው አልበም ነው ያቀነቀንሽልን። በጣም ቆንጆ ነው። ፕሮግራማችንን ያው እያገባደድን እንገኛለን እና በተለይ ምን አይነት ጀነር ይመችሻል ብዬ መጠየቅ ፈለግኩኝ። አሁን ዘፈኑን ስትዘፍኘው በጥሩ ሁኔታ ነበርና ሮክ፣ ሬጌ አሉ፣ ስሎው ሙዚቃዎች አሉ፣ አሁን ደግሞ አኩስቲክ እየመጡም ያሉና የቱኛው ጀነር ይመችሻል አንቺ? እኔ አር&ቢ በጣም ወደው አር&ቢ የሚባለውን ጀነር ወደዋለሁ። ይሄ ኒዮ ሶል አር&ቢ የሚባል አለ። በቃ እነሱ ደስ ይሉኛል። እንደዚህ ቀስ ነገር ብሎ በደንብ ውስጥ የሚገባ ያው ከኔ ሙዚቃ ጋር የሚገናኝ ነገር አይነት ማለት ነው። ስለዚህ አር&ቢ በጣም ወዳለሁ። ፋንክም በጣም ወዳለሁ። ፋንክ የሚባለውንም በጣም ወዳለሁ። እንደነገርኩ በጣም ብዙ አይነት ሙዚቃ ነው የምሰማው፣ ግን ከመውደድ አንጻርና ኢቨን ከመስራት አንጻር አር&ቢ በጣም እንደ ጀነር መወደው ማደንቀው ጀነር ነው። አሪፍ። እያዳመጣችሁት ያላችሁት አራዳ ኤፍኤም 95.1 ቅዳሜን በአራዳ ልዩ የመዝናኛ ዝግጅታችን ነው። እኔ ደግሞ ተመስገን ውካሪ አብሬያችኋለሁ። ዛሬ እንግዳችን ደግሞ ሄቨንሊ ናት። እጅግ እንግዲህ ተወዳጅ ሙዚቃዋን ይዛልን መጥታለች። ለምን ስትል ትጠይቀናለች። ለምን ስትል የውስጧን ስሜት እንደሰማችሁት ነው። የውስጧን ጩኸት እየነገረችን ትገኛለች። እና እናንተስ የውስጧን ጩኸት ሰምታችኋል ወይ? የውስጧን ጩኸት ተረድታችኋል ወይ?
እንግዲህ ሀሳብ አስተያየቶቻችሁን ማድረስ ትችላላችሁ። በራሷ ዩቲዩብ ቻናል ላይ ደግሞ የመጀመሪያ ሙዚቃ እንደዚሁ ለቃለች። ሀሳቦቻችሁን ማድረስ ትችላላችሁ ማለት ነው። እስካሁን ቆይታ አድርገናል። አሪፍ ቆይታ። በጣም እንደው ምን ተሰማሽ? ውይ በጣም ደስ ይላል። ወደ ኋላ ሄጄ ያው ብዙ ነገር እንዳስብም ነው ያደረከኝ። በጣም ደስ የሚል ቆይታ ነበረን። በደንብ ነው የተጨዋወት ነው። በደንብ ነው ያወራ ነው። በጣም ደስ የሚል ስሜት ነው ያለው። በጣም ደስ ብሎኛል። አሪፍ እንግዲህ የተለያዩ ማህበራዊ ሚዲያ አጠቃቀምሽንን በደንብ ቆንጆ አድርገሽ ነግረሽናል። የተለያዩ ጉዳዮች ስለ ወደፊት ስላንቺው ተስፋም በደንብ ነግረሽናል እና ወደፊት ምን እንጠብቅ የሚለውን መልስ እንድትነግሪን ነው። ከዛ በስተመጨረሻ ማስተላለፍ የምትፈልጊውን ማመስገን የምትፈልጊው አካላቶች ካሉ ማመስገን ትችላለሽ። እኛ ከወዲሁ እንሰነባበታለን። እሺ ያ ወደፊት አሁን የሚመጡ ሶንጎች አሉኝ፣ ምሰራቸው አሉኝ፣ ቪዲዮ ለመስራት ያሰብኳቸው አሉ። ከዛ በኋላ ወደ ኢፒ ወይም ወደ ግማሽ አልበም ነው የሚሄደው ብያለሁ። ሌላ ማመስገን የምፈልገው ሰው የመጀመሪያ እህቴ ነች። ኩኩ ድረስሽ። እሺ በጣም ሁሌም አብራኝ ስለሆነች በተለይ በዚህ ጀርኒ በሙዚቃ ጀርኒ ያው ሼር የምናደርገውም ነገር ስለሆነ በጣም በብዙ ነገር ሰፖርት አደርገኛለች። በሀሳብ አብሮ በመሆን ብዙ ነገር እሷን በጣም ላመሰግናት ፈልጋለሁ። ከዛ በኋላ ደግሞ አብረውኝ ያሉ ከዝኖች ያሉ በጣም ወዳቸው ሊያና ሀና በጣም ወዳቸዋለሁ፣ አመሰግናለሁ። እነሱም በብዙ ነገር ሰፖርት ያደርጉኛል። ከዛ አብረውኝ ደግሞ ያሉ ሌላም ደግሞ ቤተሰቦች አሉ፣ እነ ሳራ፣ እነ ሳሚ በሀሳብም በአንዳንድም ነገር ፐርሰናሊ ያግዙኛል። በጣም ነው ማመሰግነው። ከዛ በተረፈ እግዚአብሔርን በጣም ነው ማመሰግነው። ያው መጀመሪያ መምጣት የነበረበት እሱ ነው። ብዙ ጊዜ ሰው እንደዛ ነው የሚለው፣ ግን ያው ስቲል እግዚአብሔርን በደንብ አመሰግናለሁ። ከዛ በቃ ኤኒዋን ሰፖርት ያደረገኝ ሰው በዩቲዩብም ሊሆን ይችላል። በጣም ብዙ ጥሩ ኮሜንቶች ደርሰውኛል ስለለምንና ስለነሱንም በጣም ነው ማመሰግነው። ሰብስክራይብ አድርጉ ቻናሌ ላይ ብዙ ነገሮችን ይዘን ስለምንመጣ በዛ ደግሞ እንገናኛለን። በጣም አሪፍ አድማጮቻችን፣ እንግዲህ ስትሰሙት የነበረው ቅዳሜን በአራዳ ኤፍኤም 95.1 ነበረ። እኔ ተመስገኑ ካሬ፣ ዛሬ እንግዳችን ሄቨንሊ ነበረች። እንግዲህ በርካታ ነገሮችን አውርተናል። በተለይ ስለ ሲንግል ሙዚቃዋ የተለያዩ ሙዚቃዋንም ይዛ እየመጣች ትገኛለች። እንደዚሁ ሲንግል ሙዚቃዋን ለምን የሚለው ሙዚቃ እንደነገረቻችሁ እንግዲህ በራሷ ዩቲዩብ ቻናል ላይ ገብታችሁ አንድም ሰብስክራይብ አንድም ደግሞ እያያችሁ ቆንጆ ቆይታ እንድታደርጉ እንመኛለን። እኛ ከወዲሁ እንሰነበታለን። አራዳ ኤፍኤም 95.1 እስከ ሌሊቱ 6 ሰዓት ድረስ ይቀጥላል። ቸርን ሰንብት።